ሰላም እንዴት ናችሁ? ዶክተር አብዱ አደም ነኝ፣ የካንሰር ሕክምና ስፔሻሊስት። ዛሬ በምሰራላችሁ ቪዲዮ ላይ የጡት ካንሰር በእርግዝና ጊዜ ይከሰታል ወይ የሚለውን ሪስክ ሸፍንላችኋለሁ። ሁለተኛ ደግሞ የጡት ካንሰር ነብሰ ጡር እናቶች ላይ ሲከሰት ምልክቶቹ የተለዩ ይሆናሉ ወይ? በሶስተኝነት ደረጃ ደግሞ የጡት ካንሰር በነብሰ ጡሮች ላይ በሚከሰትበት ጊዜ ከሌሎች ነብሰ ጡር ካልሆኑ ሴቶች የተለየ አይነት አፕሮች ወይም ደግሞ የህክምና መንገድ እንከተላለን እንከተልም የሚለው ይሆናል። በስተመጨረሻ ደግሞ ልጁስ ላይ የጡት ካንሰር ህክምና ለእናቲቷ በምናክምበት ጊዜ ልጁ ላይ የሚፈጠሩ ጉዳቶችስ ይኖራሉ የሚለውን አጠር አድርጌ ለማብራራት ሞክራለሁ። የመጀመሪያውን ጥያቄ ለመመለስ የጡት ካንሰር በነብሰ ጡር እናቶች ላይ ይከሰታል። ስለዚህ በእርግዝና ጊዜ ከሚከሰቱ ካንሰሮች በቀዳሚነት የሚታወቀው የጡት ካንሰር ነው። ከሌሎች ነብሰ ጡር ካልሆኑ እናቶች ጋር ስናስተያየው ቁጥሩ ያን ያህል ብዙ ላይሆን ይችላል። ነገር ግን ነብሰ ጡር እናቶች ላይ የተለያዩ አይነት ካንሰሮች ይከሰታሉ። ሁሉም አይነት ካንሰር ማለት ይቻላል። ከነዛ ውስጥ በቀዳሚነት የሚገኘው የጡት ካንሰር ይሆናል ማለት ነው። ምልክቶቹም ከሌላው ጊዜ ወይም ደግሞ ነብሰ ጡር ካልሆኑ ሴቶች ላይ ከሚከሰተው የጡት ካንሰር የተለዩ ምልክቶች የሉትም። ነገር ግን እንደሚታወቀው ነብሰ ጡር እናቶች በሆርሞን ለውጥ ምክንያት ጡታቸው ላይ ብዙ ለውጦችን እናያለን። ለምሳሌ ጡት መጠኑ ሊጨምር ይችላል፣ ወተት ማመንጨት ስለሚጀምሩ ማለት ነው። ስለዚህ በዚህ ጊዜ አብዛኛውን ጊዜ የጡት ካንሰር ዋና ምልክት ብለን የምናየው የጡት ላይ የሚከሰት እብጠት ነው። ስለዚህ ይህንን እብጠት በቀላሉ ማግኘት ላንችል እንችላለን ነብሰ ጡር እናቶች ላይ ማለት ነው። ከዚህ በተለየ ግን ሌሎች ምልክቶቹ ለምሳሌ ብቻ ውስጥ እብጠት መኖር፣ የአፍ ወደ ውስጥ መግባት፣ ፈሳሽ ከጡት መውጣት፣ እነዚህ ነገሮች ነብሰ ጡር እናቶችም ላይ ነብሰ ጡር ያልሆኑ እናቶችም ላይ ሊከሰቱ የሚችሉ ምልክቶች ናቸው። ስለዚህ ሐኪማችሁ ጋር ሄዳችሁ ጡታችሁን መመርመር እንዳትዘነጉ። የጡት ካንሰር ምርመራ በመሰረቱ ነብሰ ጡር እናት ብትሆንም ባትሆንም ተመሳሳይ አይነት ምርመራ ነው የምናደርገው። ስለዚህ የአካል ምርመራ እናደርጋለን፣ ናሙና እንወስዳለን፣ ሌሎችም አስፈላጊ ምርመራዎችን እናደርጋለን። ነገር ግን የጡት ካንሰር ነብሰ ጡር እናቶች ጋር በሚፈጠርበት ጊዜ የምናደርጋቸው ምርመራዎች ጽንሱን የማይጎዱ መሆን ይኖርባቸዋል። ለምሳሌ ሲቲ ስካን፣ የሆድ የማህፀን፣ እነዚህ ሲቲ ስካኖችን ማንሳት አንችልም። ምክንያቱም የጨረሩ መጠን ህፃኑን ጉዳት ሊያደርስበት ስለሚችል ማለት ነው። ነገር ግን ከማህፀንና ከሆድ ውጭ ያለውን የሰውነት ክፍል ጽንሱን መሸፈኛ ተደርጎ ምርመራዎችን ማድረግ ይቻላል።